ችግሩ ከኛ ቤትም አለ። ቅድሚያ ከኛ ቤት ያለው ችግር ይነቀል። ለምሳሌ መምህር ዘመድኩን በቀለ 24 ሰዓት ምንድነው የሚሰራው? ዋቢያ ሰለፊ እያለ ስለ ሙስሊሙ ማህበረሰብ ሲለፈልፍ ነው የሚውለው። ዲያቆን ተብሎ ለምሳሌ ዲያቆን አባይነህ ካሴ 24 ሰዓት ምንድነው የሚሰራው? ኦርቶዶክስን ነው የሚሰብከው ወይንስ እስልምና ማህበረሰብን አታክ ለማድረግ ነው 24 ሰዓት የሚጽፈው? ፌስቡክ ላይ የሚጠቀመው ምንድነው? ጥላቻ መምህር አይደል እንዴ? በዚህ ነው እንዴ አብረን የምንቀጥለው? እንደውም ሙስሊሙ ማህበረሰብ ታጋይ ስለሆነ ነው እንጂ ከዚህ በላይ ማድረግ ይችል ነበር። ብዙ ቤተክርስቲያናትን ብዙ ምዕመናትን ሊያወድም ይችላል። ታጋይ ስለሆነ ነው። እንደው ለሚጠሏችሁን ውደዱ፣ የሚያሳድዷችሁን ጸልዩላቸው ነው የተባለው። ግራህን ለሚመታ ቀኝህን ስጥ ነው የተባለው። ለሚረግሟችሁ መርቁ ነው የተባለው። አሁን እየሆነ ያለው ምንድን ነው? እሱ ፍቅር፣ ሰላም እኮ ተረስተዋል። በድንጋይ እኮ ለመከታከት እኮ ነው በቃ ያም ጽንፍ ይዞ እኮ የቆመው ነው። ምን አገባን ስለ እስልምናው ማህበረሰብ? ዋቢ እንደዚህ ያደረገ ዋቢ ምን አገባ?